በዚች ቦታና በሌሎቹም ቦታዎች ስለሚገኙ በነፍስ በስጋ ስለታመሙ አባቶቻችንና ወንድሞቻችን ጌታ ለእኛም ለእነሱም ሕይወቱን ጤንነቱን ሰጥቶ በጎ ነገርን ያደርግ ዘንድ እኛንም ኃጢአታችን ያሳስርልን ዘንድ ጸልዩ። በባሕር በየብስ በወንዝ በሸለቆ በሌላውን መንገድ ሁሉ ስለሚጓዙ አባቶቻችንና ወንድሞቻችን ጌታ በቀና መንገድ መርቶ በሰላም በደስታ ወደ መኖሪያቸው የመልሳቸው ዘንድ እኛንም ኃጢአት ያሳስርልን ዘንድ ጸልዩ። እርሻ ስለሚያሳስርልን ዘንድ ጸልዩ። በክርስቶስ አምነው ከዚህ በፊት ስለሞቱ አባቶቻችንና ወንድሞቻችን እነርሱም የተቀደሱ አባቶቻችን ሊቃነ ጳጳሳትና አባቶቻችን ጳጳሳት፣ አባቶቻችን ኤጲስቆጶሳት፣ አባቶቻችን ቆሞሳት፣ አባቶቻችን ቀሳውስት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳት፣ ወንድሞቻችን ሕጋውያን፣ ሌሎችም ከክርስቲያኑ ወገን በሞት ያረፉትን ሁሉ ጌታ ዕረፍተ ነፍስን ሰጥቶ ዕረፍተ ነፍስ ሰጣቸው ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። የክርስቲያንን ስላልተፈጸመላቸው ወገኖቻችን ጌታ ይባርካቸው ዘንድ እስከ መጨረሻይቱ ቅጥታ ድረስ በቀናች ሃይማኖት ያጽናቸው ዘንድ እኛንም ኃጢአት ያስተሰርይ ዘንድ ጸልዩ። አባቶቻችን የጳጳሳት አለቆች የኤጲስቆጶሳት ስለ ትምህርቱ ሊቀ ጳጳሳችን አባ አትናቴዎስ ሕይወትና አኗኗር ሰፊ ዘመናትን ረጅም ዓመታትን ሰጥቶ በመንበረ ስብከታቸው እያንዳንዳቸውን በሰላም ያጽናቸው ዘንድ የእኛንም ኃጢአት ያስተሰርይ ዘንድ ጸልዩ። ስለ አንድነታችን የቀናች ሃይማኖት ስላላቸው ሕዝበ ክርስቲያን አንድነት ጌታ ይጠብቃቸውና በሰላም ያስፈጽማቸው ዘንድ እኛንም ኃጢአት ያስተሰርይ ዘንድ ጸልዩ። በከበረች ቤተ ክርስቲያን መባ ከሰውና ከእንስሳ ስለሚያቀርቡ ሰዎች ጌታ ይባርካቸው ዘንድ በስራቸው እንዲጸኑ ይረዳቸው ዘንድ እኛንም ኃጢአት ያስተሰርይ ዘንድ ጸልዩ። ምእመናንን በየስፍራቸው ሁሉ በቸርነት ስለሚያስቡና ለበጎ ነገር ስለሚደግሙ የቀና ሃይማኖት ስላላቸው ሰዎች ሁሉ ጌታ ይባርካቸው ዘንድ ዋጋቸውን ይሰጣቸው ዘንድ ይቅርታን ያደርግላቸው ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። የሚሆነውን ስንዴውን፣ ዕጣኑን፣ ዘይቱን፣ መብራቱን፣ የሚነበብባቸው መጻሕፍትን፣ ሌላውንም የቤተ መቅደስ ዕቃ ሁሉ በመስጠት ስለሚያስቡ ሰዎች በመንግሥተ ሰማያት የበለጠ ዋጋ ይሰጣቸው ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ስማቸው በእያንዳንዳቸው እንድንጠራ ስላዘዙ የቤተ ክርስቲያን ያስተሰርይ ዘንድ ጸልዩ። አባትና ለሞቱባቸው ለድሆችና ልጆችን ለድሆች ልጆችና ለተጨነቁ ሰዎች ላረሱ ዘር ለዘሩ ለሚሸጡ ለሚገዙ ለተጨነቀችው ሰውነት በማናቸውም ቦታ ሁሉ እየተራርቶ ይቅር ይላቸው ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በግዞት በምርኮ ተይዘው ለተጨነቁ አገር ለቀው ለተሰደዱ በአጋንንት አሽከላም ለተያዙ ሰዎች ጌታ ከግዞትም ከምርኮኝነትም ያወጣቸው ዘንድ ይቅርታውን ሰጥቶ እነርሱንም እኛንም ያድነን ዘንድ ኃጢአታችንን ያስተሰርይ ዘንድ ጸልዩ። ለነፍሳቸው ይቅርታን እየፈለጉ ክቡር በሆነ በዚህ ስፍራ ስለተሰበሰቡ የእውነተኛ
Yalai son